ሳልሰራማ ምግቤን አልበላም፣ ይሄንን ሳልሰራማ ቁጭ አልልም እያልን ማለት ነው። የእነሱ ስራ ያልቅ ይመስል ራሳችንን እንጎዳለን ማለት ነው። ብዙዎቻችን በሽተኛ ሆነን ወደ ሀገራችን እየገባን ያለ ነው በዚህ ነው ማለት ነው። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ የመጣሁበት ቪዲዮ እጅግ ጠቃሚ ነው ማለት ነው እና ትጠቀሙበታላችሁ፣ እንዲሁም ደግሞ ለሌሎች ልጆችም ሼር እያደረጋችሁ አድርሱልኝ ማለት ነው እና የዛሬው ቪዲዮ ምንድን ነው? ለእኛ ለመዳም ቅመሞች ማለት ነው መልዕክት የማስተላልፈው እና ይጠቅማችኋል ብዬ ያሰብኩትን፣ ምክንያቱም እኛ የሚያሳለፍነው ነገር ስለሆነ ዛሬ ላይ ያለንበት ሁሉን ነገር አውቀን ተረድተን ካለፈ በኋላም ቢሆንም ዛሬ ላይ ተረድተነው እየተገበርነው ነው ያለነው ማለት ነው እና ይሄንን ነገር ለእናንተም እስኪ ሼር ላደርግላችሁ፣ ምናልባት ይጠቅማችኋል ብዬ ነው ወደ እናንተ ይዤ የመጣሁት ማለት ነው። ውዶችዬ እንግዲህ እንደምታውቁት ብዙዎቻችን እኛ ኢትዮጵያውያኖች የተፈጠርነው ለስራ ነው እንጂ ለሌላ ነገር አይደለም ማለት ነው። በተለይ እኛ ኢትዮጵያውያኖች ፈጣሪ ሲፈጥረን ለስራ ነው ማለት ነው እና እኛ የመዳም ሸቃላዎች ማለት ነው፣ ያው እኛ የቤት ሰራተኞች ማለት ነው እና ብዙዎቻችን ታውቃላችሁ እና ስንሰራ ቅድሚያ ስራችንን ነው የምናስቀድመው ማለት ነው። ቅድሚያ ራሳችንን እንትን አንልም፣ ራሳችንን ፐርፌክት አናደርግም፣ ወይንም ደግሞ ጤናችንን ራሳችን አንንከባከብም ማለት ነው። ስለዚህ ይሄንን ቪዲዮ አሁን ለመዳም ቅመሞች ነው የምታደርሱልኝ ማለት ነው እና ከኢትዮጵያ ስንመጣ ሙሉ ጤንነታችን ተመርምረን ጤነኛ ሁነን መተን ብዙዎቻችን ደግሞ እዚህ ራሳችንን ባለመጠበቅ ራሳችንን እየጎዳን በምግብም ሆነ በሌላም ነገር ራሳችንን እየጎዳን የምንገኝ ልጆች አለን ማለት ነው። ስለዚህ እናንተ ወይንም እኛ ማለት ነው እና ይሄንን ነገር ማወቅ አለብን። መጀመሪያ ላይ ማንኛውም ሰራተኛ ብትሆን ቅድሚያ መጀመሪያ ጧት ላይ ተነስታችሁ ራሳችሁን መግባችሁ ራሳችሁን አክማችሁ ራሳችሁን አጥዲታችሁ ነው ወደ ስራ መግባት ያለባችሁ ማለት ነው። የእነሱ ስራ ተሰራ አልተሰራ እነሱ ከምንም አይቆጥሩንም እኛን ማለት ነው። ምክንያቱም ስራቸውን ብቻ ነው የሚፈልጉት። እኛ ተጎዳን አልተጎዳን፣ ተበሳቆን አልተበሳቆን፣ ታመምን አልታመምን እነሱ ምንም የሚመለከታቸው ነገር የለም ማለት ነው። ብትታመሙም ፓናዶ ነው የሚሰጧችሁ፣ ወይንም የእነሱን ትራፊ እነሱ ከሐኪም ቤት ተመርምረው ዶክተር አይቷቸው ያመጡትን መድኃኒት ነው ለእናንተ የሚሰጧችሁ ማለት ነው። በስነ ስርዓት እንኳን ሐኪም ቤት ይዘው ሂደው አያስመረምሯችሁም ማለት ነው። ስለዚህ ሁላችሁም ብትሆኑ መጀመሪያ ላይ ምግባችሁን መብላት አለባችሁ ማለት ነው። ስራ ከመግባታችሁ በፊት ምግባችሁን መብላት አለባችሁ ማለት ነው። ብዙዎቻችሁ ልጆች መጀመሪያ ስራ ጨርሼ ነው ምግብ የምበላው ብላችሁ ነው እንትን ውስጣችሁን የምታሳምኑት ማለት ነው። እሱ ደግሞ ፍጹም ስህተት ነው ማለት ነው። ምክንያቱም እየተጎዳችሁ ነው። የእነሱ ስራ አያልቁም። አንዱን ስትሉት አንዱ ይተካል። አንዱን በዚህ ጨረስኩኝ ስትሉት ሌላው ነገር ደግሞ ትዝ ይላችሁና ቆይ ይችን ሰርቼ እበላለሁ፣ ይችን ሰርቼ እቀመጣለሁ እያላችሁ ስትሉ የቁርስ ሰዓታችሁ ሳታደርሱ ምሳ ሰዓታችሁ ይደርሳል ማለት ነው እና ውዶች የራሳችሁን መጠበቅ አለባችሁ። የምር ነው የምላችሁ። እነሱ ከምንም ነገር አይቆጥራችሁም። ብትሰሩም ባትሰሩም ያው ናችሁ ማለት ነው። እነሱ ስራችሁን ብቻ ነው የሚፈልጉት። ስለዚህ ራሳችሁን መንከባከብ ያለባችሁ ራሳችሁ ናችሁ ማለት ነው። ከኢትዮጵያ ስትመጡ ሙሉ ጤንነታችሁ ታውቆ ተመርምራችሁ ሙሉ ጤና ሆናችሁ መታችሁ በምግብ እጥረት በእንቅልፍ የተመጣጠነ እንቅልፍ ባለማግኘት፣ በነገራችን ላይ ይሄንን ነገር ሀገራችን ስንወጣ ሁሉ እንችል ነው እያላችሁ ብዙ ልጆች በተልካሻ ነገር የምትተገብሩት አላችሁ ማለት ነው። እንደሱ አይደለም። የምር ነው የምላችሁ። እንቅልፋችሁንም ስራችሁን ስጨርሱ ሄዳችሁ ድብን ብላችሁ ተኝት ስልካችሁን ትውት አድርጋችሁ ማለት ነው እና ምግባችሁን መብላት ያለባችሁን ነገር መጀመሪያ ስራ ከመግባታችሁ ሁሉ በፊት ስራችሁን ትታችሁ ምግባችሁን በልታችሁ ነው ከእንደገና በቃ ፓወር ሲኖራችሁ ስራችሁን መስራት ያለባችሁ ማለት ነው። እኔ አሁን የምር ነው የምላችሁ በፊት መጀመሪያ ሳላጸዳ ስራዬን ሳልጨርስ ቁርስ አልበላም ማለት ነው። ይችን ሰርቻት ይችን ስል ምሳ ሰዓት ይደርሳል። ምሳ ሰዓት ደግሞ እራት ላይ ሰዓት ነበር የምበላው ማለት ነው። ግን አሁን ላይ ተምሬያለሁ። ካለፈ በኋላ ቢሆንም አሁን ላይ ተረድቻለሁ ማለት ነው። ግን በተለይ አሁን ላይ ከአመት ወዲህ ሊሆነኝ ነው ማለት ነው። ህቅ ብል መጀመሪያ ቁርሴን ሳልበላ ወይንም ደግሞ ራሴን እንትን ሳልን
ወደ ስራ አልገባም ማለት ነው። መጀመሪያ በልቼ ወደ ስራ የምገባው ማለት ነው። እና ብዙዎቻችሁ ልጆች ይሄንን ነገር ስህተት ትሰራላችሁ። ከዛ በሽተኛ ሆናችሁ ወደ ሀገራችሁ ትገባላችሁ ማለት ነው። ምክንያቱም በመጀመሪያ ስራውን ስለምታስቀድሙ ነው የምትጎዱት፣ ትጎዳላችሁ፣ ውስጣችሁ ይጎዳል። ሁላችሁም ብትሆኑ መጀመሪያ ምግባችሁን በልታችሁ ነው መስራት ያለባችሁ ማለት ነው። የእነሱ ስራ አያልቅም፣ ስትተዉት ነው እንጂ አያልቅም። ልብሱም አሁን ጨረስን ብላችሁ ሙጥጥ አድርጋችሁ ብትተኩሱም መልሶ በማግስቱ ያው ነው የሚሆነው ማለት ነው። ስለዚህ እያረፋችሁ ቀስ ብላችሁ ራሳችሁን ጠብቃችሁ ተረጋግታችሁ ነው መስራት ያለባችሁ ስትሰሩ ማለት ነው። እና እስኪ የሌሎች ሀገሮችን እስኪ ዋቸው እግዚአብሔርን ነው የምላቸው የሌላ ሀገር ልጆች ማለት ነው ራሳቸውን ጠብቀው በቃ ለስራ ምንም ጣጣ የላቸው፣ ግን የሚከበሩት እነሱ ናቸው። እኛ በቃ እንደ ለስራ ነው የተፈጠሩት የስራ ሰው ናቸው ብለው ነው መሰለኝ ጫና ራሱ የሚያደርሱብን እኛ ላይ ነው። የምር ነው የምላቸው እኛ ላይ ነው የሚጭኑ፣ እኛን ነው ስራ እየሰራን ራሱ እየለፋን ራሱ በቃ እኛን ነው እንዳልሰራን የሚቆጥሩት እንጂ የሌላ ሀገር ዜጎች አሁን መጀመሪያ ራሳቸውን ተንከባክበው ምግባቸውንም በልተው ነው ወደ ስራ የሚገቡት ማለት ነው። ቅድሚያ ራሳቸውን መጠበቅ ላይ ነው የሚያተኩሩት ማለት ነው። ግን እኛ ኢትዮጵያኖች ከሰው በላይ እንሰራለን፣ ግን እንዳልሰራ ነው የሚቆጥሩን ማለት ነው። ታያላችሁ፣ እርግጠኛ ነኝ ከሌላ ሀገር ዜጋ ጋር ሆናችሁ የምትሰሩ ልጆች ማለት ነው። እነሱ ላይ ሳይሆን ትኩረታቸው እኛ ኢትዮጵያውያኖች ላይ ነው ማለት ነው። ስለዚህ እነሱ ደግሞ ታያቸዋላቸው ምግባቸውን ድብና አድርገው ይበላሉ። ስራቸውንም የተሰራ ይሰራ ያልተሰራ የራሱ ጉዳይ ብለው የሚተውት ማለት ነው። ግን እኛ ኢትዮጵያውያኖች ግን በቃ ስራችንን ጥንቅቅ አድርገን ነው የምንሰራው ማለት ነው። ጥንቅቅ አድርገን በቃ አረግ ይሄንን ሳልሰራማ ምግቤን አልበላም፣ ይሄንን ሳልሰራማ ቁጭ አልልም እያልን ማለት ነው። የእነሱ ስራ ያልቅ ይመስል ራሳችንን እንጎዳለን ማለት ነው። ብዙዎቻችን በሽተኛ ሆነን ወደ ሀገራችን እየገባን ያለ ነው በዚህ ነው ማለት ነው። ስለዚህ አንደኛችን በምግብ ባለመብላት ነው አብዛኛውን ማለት ነው። ይችን ሰርቻት ይችን ሳዳ አርጊያት ይችን ስጨርስ በኋላ በላለሁ እያመቻቸን ስራችንን ስናመቻች ራሳችንን መንከባከቡን ወደኋላ እየተውን ማለት ነው። እና በተለይ አዲስ የምትመጡ ልጆች የምር ነው የምላችሁ ተማሩ። በቃ እነሱ እንደሆኑ ጩኸታቸው የተለመደ ነው፣ መጮኻቸው አይቀርም። ግን መጀመሪያ ራሳችሁን ጠብቃችሁ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ፣ ምግባችሁን በደንብ ብሉ፣ ውሃ ጠጡ። በቃ የእነሱ ስራ አያልቅም። ይህን የእነሱን ስራ ሰርቼ ስጨርስ እቀመጣለሁ ወይንም ስጨርስ እበላለሁ ማለት ዘበት፣ አትሳሳቱ። የእነሱ ስራ አንዱን ስጨርሱ አንዱ ይተካል። ያ የጨረሳችሁት ራሱ መልሶ ይመጣል። ስለዚህ ራሳችሁን ተንከባከቡ፣ ጤንነታችሁን ራሳችሁ ጠብቁ፣ መስራት ያለባችሁን ነገር ስሩ፣ ምግባችሁን በስርዓት እየሰራችሁ ብሉ። በቃ ራሳችሁን ተንከባከቡ ነው የምላችሁ። የምር ነው የምላችሁ። እኔ ከግማሽ ጊዜ በኋላ ከብዙ ታሳለፍኩ በኋላ ነው ይሄ ነገር የገባኝና ራሴን በቃ የእነሱን ስራ ተወት አድርጌ ራሴን መቆጣጠር፣ ራሴን መንከባከብ፣ ጤንነቴን መጠበቅ የጀመርኩት ማለት ነው። እና እነሱን የሚሏችሁን ብቻ መስራት፣ ስራችሁን ብቻ መስራት ሳይሆን ስራችሁን በአግባባት መስራቱን ብቻ ሳይሆን ጤንነታችሁን ጠብቁ፣ ራሳችሁን ተንከባከቡ፣ ምግባችሁን ብሉ በስነ ስርዓት ነው የምላችሁ። ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ብዙዎቻችሁ ይሄንን ነገር ካለፈ በኋላም ቢሆን የገባችሁ ብዙዎቻችሁ እንደኔ ልትኖሩ ስለምትችሉ ማለት ነው። በእርግጠኝነት ትኖራላችሁ። ምክንያቱም በፊት ድፋጥ ልም ብላችሁ ስራችሁን ትሰራላችሁ። ራሳችሁን መንከባከብና ምግባችሁን መብላት በአግባቡ በቃ ይሄ ነገር ለራሴ የሚለውን ትታችሁ የነሱን ስራ የምታስቀድሙ ማለት ነው። እና ከጊዜ በኋላም ቢሆን የገባን ለአዲሶች ይሄን ነገር ላላለፉበት ገና ለአዲስ ለገቡበት መናገር ማስረዳት አለብን ማለት ነው። እና በተለይ ደግሞ ውስጥ ያላችሁ ቀድማችሁ የመጣችሁ ጓደኞቻችሁ ማለት ነው አዲስ ለሚመጡት ልጆች የምር ጫና አትፍጠሩባቸው። በቃ መስራት ያለባቸውን ነገር አግዟቸው፣ እርዷቸው። በቃ አንዳንድ ልጆች አላችሁ የምር ነው የምላችሁ ከመዳም ጋር እንዲህ ሆናችሁ ከኋላ የሚመጡትን ሰራተኞች የምትበድሉ ብዙ ልጆች አላችሁ ማለት ነው። እና እሱን ነገር እንደዛ ለምታደርጉ ልጆች ማለት ነው በእርግጠኝነት ብዙ ልጆች እንደዛ አይነት ነገር ይኖራል ማለት ነው። ብዙ ልጆች የሚያለቅሱ አሉ በዛ አይነት ነገር ማለት ነው። ከፊት የመጣ ሰራተኛ የሆነ እንደ መዳም ነገር የሚያጫውታቸው ማለት ነው። እና እናንተ ራሱ በቃ እኔስ ነገ ምን ይገጥመኝ ይሆን፣ አገሬ ገብቼ መልሼ ደግሞ ወደ ስደት ስመጣ የሆነ ድጋሜ ምን እንደሚያጋጥመኝ ሆኖ ብላችሁ ማሰብ አለባችሁ ማለት ነው። የምር
ከበፊት የመጣችሁ ልጆች ከኋላ የሚመጡት ልጆችን ጫና ታደርሱባቸው እንደራሳችሁ አድርጋችኋቸው ማለት ነው። የኔ ወዶች የዛሬ ቪዲዮአችን ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሆንላችሁ። እንደዚህ ለእናንተ ይጠቅማችኋል የምላቸውን ነገሮች ወደ እናንተ ሸር አደርግላችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ